የልጆቻችሁን ህይወት ስክሪን እየተቆጣጠረው ያለ አይነት ስሜት ይሰማችኋል ከሆነ ብቻችሁን አይደላችሁም። ስልክ፣ ታብሌት፣ ቲቪ የመሳሰሉት አሁን ላይ ልጆች ከመቼውም ጊዜ በላይ ስክሪን በመመልከት ነው ጊዜያቸውን የሚያሳልፉት። ነገር ግን ኢፌክቱ ከምታስቡት በላይ ሲሪየስ ነው። እውነታውን ስንነጋገር በአይምሯቸው ብቃት፣ በሰውነታቸውና በወደፊት ህይወታቸው ላይ ምን እያደረገ ነው? በዛሬው ቪዲዮአችን ከመጠን ያለፈ ስክሪን ጊዜ ልጆች ላይ የሚያስከትለውን እውነተኛ ተጽዕኖ፣ ችግሮችን እናያለን። እንዲሁም ደግሞ በጣም አስፈላጊው ያለ ጦርነት በሰላማዊ መንገድ ልጆቻችሁን ሳታስከፉና እናንተን በስትሱ ሳትገቡና የጥፋተኝነት ስሜት ሳይሰማችሁ ይህንን ነገር መቆጣጠር የምትችሉበትን መንገዶች ነግራችኋለሁ። እነዚህን መንገዶች በብዙዎች የሚቆጠሩ ቤተሰቦች የስክሪን ጊዜያቸውን እንዲቀንሱና ከቤተሰባቸው መካከል ያላቸውን ግንኙነት እንዲያጠናክሩ የረዳቸው በጣም ውጤታማ የሆኑ መንገዶች ናቸው። ለመስማት ዝግጁ ከሆናችሁ እንጀምር። በመጀመሪያ የበዛ ስክሪን ታይም ልጆች ላይ ምን እንደሚያስከትል እንይ። ከሚያስከትላቸው ችግሮች መካከል የመጀመሪያው አይምሮ እድገት ላይ ነው። ጥናቶች እንደሚያመለክቱት የበዛ ስክሪን ታይም በአይምሮ እድገት ላይ እንቅፋት ይሆናል። በተለይ ደግሞ ትኩረት የማድረግ ቋንቋና ክሪቲካል ቲንኪንግ ቦታዎች ላይ ጉዳቱ የበዛ ይሆናል። ሁለተኛው የሚያስከትለው ችግር ደግሞ የእንቅልፍ መዛባት ነው። ከስክሪን የሚወጣው ብሉ ላይት አይምሮ ሁሌም ቀን እንደሆነ እንዲሰማው ስለሚያደርግ እንቅልፍ ለመተኛት ከባድ ያደርግባቸዋል። እንቅልፋቸውም ቶሎ አይመጣም። ስለዚህም በቂ እንቅልፍ እንዳይወስዳቸው ያደርጋል። ይህም እረፍት ማጣት በሙድ በማስታወስና በትምህርታቸው ላይ ከፍተኛ ተጽዕኖ ያደርጋል። ሶስተኛ የሚያስከትለው ችግር የባህሪ ለውጥ ነው። የበዛ ስክሪን ታይም ልጆች ጸበኛ፣ ነጭናጫ፣ ረባሽ የመሆን እድላቸው ሰፊ ያደርገዋል። በተለይ ደግሞ ትናንሽ በሆኑ ልጆች ላይ ኢሞሽናል ሬጉሌሽንን ይቀንሳል። አራተኛው የሚያስከትለው ችግር ደግሞ በአካል ላይ ያለውን ጉዳት ነው። የበዛ ስክሪን ታይም ልጆች ላይ ከልክ ያለፈ ውፍረት፣ የአቀማመጥ ችግሮች እንዲሁም ደግሞ አይናቸውን በመጉዳት የእይታ ችግሮችን ያስከትላል። አምስተኛው የበዛ ስክሪን ታይም የሚያስከትለው ችግር ሶሻል ዲስኮኔክሽን ነው። ልጆች ስክሪን ላይ ብዙ ጊዜ እያሳለፉ በሄዱ ቁጥር ፌስ ቱ ፌስ ኮሚኒኬሽን የመጫወትና ችግሮችን የመፍታት ብቃታቸው እየቀነሰ ይሄዳል። እነዚህ ነገሮች ደግሞ ለስሜትና ለማህበራዊ እድገቶች በጣም አስፈላጊ ነገሮች ናቸው። እነዚህ ሁሉ የበዛ ስክሪን ታይም የሚፈጥሩት አስፈሪ ነገሮች ናቸው። ልጆቻችሁ ለበዛ ስክሪን ታይም መጋለጣቸውን እንዴት ማወቅ ትችላላችሁ? አሁን ደግሞ እሱን ነው የምናየው። አንድ ልጅ ለበዛ ስክሪን ታይም መጋለጡን እንዴት ማወቅ ይቻላል? የመጀመሪያው ምልክት ልጆች ስክሪን ሲወሰድባቸው ሁልጊዜ የሚነጫነጩና እልህኛ የሚሆኑ ከሆነ። ሁለተኛው ምልክት ለአካላዊ ጨዋታ፣ ለንባብ ወይም ለፈጠራ ስራዎች ያላቸው ፍላጎት ተቀነሰ። ሶስተኛው ትኩረት ማጣት፣ በስራ ላይ ወይም በትምህርታቸው ላይ ትኩረት ማድረግ አስቸጋሪ ከሆነባቸው። አራተኛው ለራስ ምታት፣ ለአይን መድረቅ እና ደግሞ ኖርማል ያልሆነ የማንቀላፋት ችግር ከታየባቸው። አምስተኛው ደግሞ ሁሌም ከእንቅልፋቸው ሲነቁ ስክሪን ለማየት የሚጠይቁ ከሆነ። ከነዚህ ምልክቶች መካከል ሁለቱና ከዛ በላይ ምልክቶች በልጆቻችሁ ላይ ካያችሁ ልጆቻችሁ ላይ የስክሪን ታይምን ማስተካከል ያለባችሁ ወሳኝ ጊዜ ላይ ናችሁ ማለት ነው። ለዚህም ደግሞ አታስቡ፣ እንዴት ወደ መፍትሄው እንደምትገቡ በጋራ እናያለን። እነዚህን ስማርት የሆኑ 5 ስትራቴጂዎችን በመተግበር በሰላማዊ መንገድ በቀላሉ ችግሩን መፍታት ትችላላችሁ። የመጀመሪያው መፍትሄ ከስክሪን ነፃ የሆነ ጊዜ መፍጠር ነው። ለምሳሌ ምግብ በሚመገቡበት ጊዜ በመኝታ ሰዓት ወይም ከመኝታ ሰዓታቸው 1 ሰዓት በፊት ምንም አይነት ስክሪን ታይም አለመፍቀድ። ሁለተኛው ስክሪን ታይምን ማስወገድ ሳይሆን መተካት። አይቻልም ብሎ መከልከል ሳይሆን በስክሪን ቦታ የተለያዩ መጫወቻዎችን፣ ፐዝል፣ ክራፍቶችን፣ ስቶሪ ቴሊንግ የመሳሰሉትን መተካት። ሶስተኛው የማይለወጥ ቋሚ የሆነ ስኬጁል ማውጣት። ልጆች ስክሪን የሚያዩበት የዕለት ተዕለት ሰዓትን ማስቀመጥ። ለምሳሌ ከ30 ደቂቃ እስከ 60 ደቂቃ እንደየእድሜያቸው መፍቀድ። ይህም ጊዜ ኮንስታንት መሆን ይኖርበታል። ኮንስታንት ሲሆን ልጆች አቋም የመያዝና እምነታቸውም እያደገ እንዲሄድ ያደርገዋል። ሰዓቱን ለመገደብ ደግሞ ታይመር እንዲሁም ደግሞ የተለያዩ አፖችን መጠቀም ትችላላችሁ። አራተኛው መፍትሄ እናንተ አርአያ ሁኑላቸው። ልጆች የሚመለከቱት ወላጆቻቸውን ነው። የምትሏቸውን ሳይሆን ተግባራችሁን ነው የሚከተሉት። ስለዚህ እናንተም ስክሪን ላይ ያላችሁን ጊዜ በመቀነስ ከነሱ ጋር በመጫወት እነሱን በመስማት አሳልፉ። እነዚህ ጊዜያት በጣም ውድና መተካት የማትችሏቸው ጊዜዎች ናቸው። አምስተኛው መፍትሄ ደግሞ ስክሪን ላይ የሚመለከቱትን ነገር አስተማሪዎች እንዲሆኑ እናንተ በጥበብ ምረጡላቸው። ሁሉም ስክሪን ላይ
የሚታዩ ነገሮች በሙሉ ጎጂ አይደሉም። ጥራት ያላቸው እርስ በርስ የማይቃረኑ አስተማሪ የሆኑ አፖችን ወይንም ደግሞ ቪዲዮዎችን ምረጡላቸው። በተቻለ መጠን ደግሞ አብራችሁ ለማየት ሞክሩ። አሁን ደግሞ ቦነሱንና ወሳኝ የሆነውን ቲፕ የምነግራችሁ ሰዓት ደርሷል። ስክሪን ታይምን ለልጆቻችሁ እንደ ሽልማት አድርጋችሁ ስጧቸው እንጂ ዝም ብላችሁ አትስጧቸው። ልጆች በነፃ ስክሪንን መጠበቅ የለባቸውም። ለምሳሌ የቤት ስራቸውን ሰርተው ወይንም ደግሞ አጥንተው ሲጨርሱ ወይንም ደግሞ በቤት ውስጥ የሆነን ስራ ሰርተው ሲጨርሱ ስጧቸው። ይህም ልጆች ላይ ስርዓትን፣ ሚዛናዊነትንና መነሳሳትን ያሳድጋል። የበዛ ስክሪን ታይም ይጎዳል። እነዚህን ጥቂት ስማርት የሆኑ ለውጦችን በማድረግ የልጆቻችሁን አይምሯቸውን፣ ልባቸውን፣ ሰውነታቸውን ከጉዳት መጠበቅ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ብታጋሩን ደስ ይለናል። ይህን ጠቃሚ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ለሌሎች ወላጆች ሼር ማድረግ አትርሱ። ለወላጆች አስፈላጊና ጠቃሚ የሆኑ ኮንተንቶችን ከፈለጋችሁ ሰብስክራይብ ማድረግ፣ ሁሌም የሚለቀቁ ቪዲዮዎች እንዳያመልጧችሁ የደወል ምልክቱን መጫን አትርሱ። ለአብሮነታችሁ እናመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ቻው ቻው።